ዳግም ለአገር እንዲሰሩ ጎልማሶች ባክማቸው ትምህርትን ይቸሩ አካል ጉዳተኞች በምቾት ይማሩ ማስታወቂያ ብርሃን ሁለተኛ ደረጃ የአይነ ስውራን አዳሪ ትምህርት ቤት ተቋማችን ከተመሰረተበት ጊዜ አንስቶ የመማር ማስተማር አገልግሎቶችን እየሰጠ ይገኛል። ምን ብቻ ተቋሙ ግዙፍ እንደመሆኑ መጠን ብቃታቸውን በተረጋገጠ መምህራን በመታገዝ መልካም ትውልድና ሀገር ተረካቢ ተማሪዎች የማፍራት አገልግሎት መስጠታችን ለየት ያደርገናል። ወደ ማዕከላችን ጎራ ሲሉ ከሚያገኙት አገልግሎቶች ጥቂቶቹን ስንገልጽሎ በታላቅ ደስታ ነው። መልካም እናቶቻችንን በመታገዝ ለተማሪዎች በቂን እንክብካቤ መስጠት፣ ተማሪዎቻችንን የኮንትራክሽን ትምህርት ማስተማር፣ ከመደበኛም ክፍለ ጊዜ ጎን ለጎን የቲዩቶሪያል ክፍለ ጊዜን መስጠትና ብቃታቸው በተረጋገጠ የጤና ባለሙያዎች ጭምር በመታገዝ የሕክምና አገልግሎት መስጠታችን ለየት ያደርገናል። በተጨማሪም የ24 ሰዓት የቤተ መጻሕፍት አገልግሎት እንሰጣለን። ታዲያስ ከዚህም በታች የተዘረዘሩትን አገልግሎቶች ለማግኘት በአድራሻችን ጎራ ይበሉና ያነጋግሩን። አድራሻችን የብዙሃን ዲፕሎማቶች መቀመጫ በሆነችው አዲስ አበባ አቃቂ ቃሊቲ ክፍለ ከተማ ከማዲያው 600 ሜትር ገባ በማለት ያገኙናል። ብርሃን ሁለተኛ ደረጃ የአይነ ስውራን ትምህርት ቤት የህዝብ ምርጫ ግጥም ባይገልጻቸው የነሱን ውለታ ትንሽ ስናወራው ተሰማን ይቆጣል። እሱማ አይነ ስውራን በራሱ ባፍንጫቸው ያሸተቱ ይለያሉ። የኛ ትምህርት ቤት ትልቅ አልገባልን ዛሬን አስተምሮን ለነገ ሊያበቃን ናድረን ስንውል ስንኖር አንድ ላይ ትምህርት ለሁሉም የህብረተሰብ ክፍሎች ሰባዊ መብት ከመሆኑ ባሻገር የዜጎችን ኢኮኖሚያዊና ማህበራዊ ችግሮችን ለመቅረፍ ከሚያገለግሉ ቁልፍ መሳሪያዎች መካከል ዋነኛው መሆኑ ይታወቃል። ሀገራችን ኢትዮጵያ ትምህርት ሰባዊ መብት የመሆኑን ጉዳይ በመረዳትና ሁሉም ዜጎች ፍትሃዊ በሆነ መልኩ የትምህርት አገልግሎት ማግኘት እንዲችሉ በዓለም አቀፍ ደረጃ የወጡ ከትምህርት ጋር የተገናኙ ደንቦችና ስምምነቶችን በመቀበል ተግባራዊ እንቅስቃሴ በማድረግ ላይ የምትገኝ መሆኑ የሚታወቅ ሲሆን በሕገ መንግስቱ አንቀጽ 41 እና 91 ላይ የእነኖ ጉዳይ በማካተት ድጋፍ የሚሹና የተለያዩ ምክንያቶች ጉዳት ደርሶባቸው ተጎጂ የሆኑ ዜጎች እኩል ተጠቃሚ የመሆን መብት እንዳላቸው ተደንግጓል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ጥራት ያለው ትምህርት ለሁሉም ዜጎች ለማዳረስ በድህነት፣ በዘር፣ በጾታ፣ በቋንቋ፣ በመማር ችግር ወይም በአካል ጉዳት ምክንያት ልዩነት ሲያደርግ ሁሉንም ዜጋ ሊያስተናግድ የሚችል የትምህርት ስርዓት ተግባራዊ በማድረግ ላይ መሆኑ የሚታወቅ ሲሆን ከነዚህ የህብረተሰብ ክፍሎች መካከል የሚገኙ አይነ ስውራን ተማሪዎችን በትምህርት ስርዓቱ በአግባቡ ተጠቃሚ እንዲሆኑ ታስቦ በጠቅላይ ሚኒስቴር ቢሮና በቀዳማዊ እመቤት ጽሕፈት ቤት አማካኝነት በ2016 ዓ.ም ተገንብቶ ከ2017 ዓ.ም ጀምሮ የመማር ማስተማር ስራ የጀመረው ብርሃን አይነ ስውራን አዳሪ ሁለተኛ ደረጃ ትምህርት ቤት ሀገሪቱ ለሁሉም ዜጎች ትምህርትን በፍትሃዊነት ተደራሽ ለማድረግ የሰጠችውን ከፍተኛ ትኩረት ያስገኛል። በውስጡ ብዙ ሁሉም ነገር የተሟላ ነው። የትምህርት ቤት ዕቃው፣ መኝታ ቤቱ፣ ሩማችሁ ሁሉ ነገር በጣም የተሟላና ስታንዳርዱን የጠበቀ ነው እና የምትጠቀሙበት የራሳችሁ ንብረት ነው። ከራሳችሁ በኋላ ደግሞ ነገ ልጆቻችሁ ይማሩበታል እና ዛሬ በደንብ ካልያዝ ነው ነገ ከነገ ወዲያ ልናገኘው ስለማንችል በጽዳት በራሳችሁ ኃላፊነት እንደራሳችሁ ንብረት አድርጋችሁ ትምህርት ቤቱን እንድትይዙ መኝታ ቤታችሁን፣ ሽንት ቤቶችን፣ ልብሶቻችሁን ይብን አልጋ ማንጠፍ እንኳን ካለባችሁ ራሳችሁ አንጥፋችሁ በስርዓት እንድትይዙ አደራ ማለት እወዳለሁ። እናንተ ደግሞ
ልባችሁ ብርሃን ነው። እጅግ በጣም የሚደንቅ ዕውቀት እንዳላችሁ እናውቃለን። እንደዚህ አይነት የተመቻቸ ቦታ ተሰርቶላችሁ ጥሩ አገልግሎት አግኝታችሁ አይደለም በዛ በአስቸጋሪ ሁኔታ ውስጥ እንኳን ድንቅ የሆኑ ችሎታዎች ወጥተው ሀገርን ሲያገለግሉ ሲመሩ ሲያስተካክሉ ሲያቀናጁ ውጤታማ የሆነ ስራዎችን ሲተገብሩ አይተናል። የትምህርት ተደራሽነትንና ፍትሃዊነትን ለማስፋፋት የትምህርት ጥራትን ለማረጋገጥ በኢትዮጵያ በመጪው ዘመን የምትፈልገውን የሰው ኃይል ልማት ለማሳደግ በተጨባጭ የሚታይ በተግባር የሚገለጥ ደማቅ አሻራ ነው። ስለሆነም ለከተማ አስተዳደሩ ይህ ታላቅ ስጦታ ስላበረከቱልን ዝቅ ብዬ ላመሰግን በአድናቆት እንድገልጽ ይፈቀድልኝ። በትምህርትና ስልጠና ፖሊሲው ጥራቱ የተጠበቀ ትምህርትን ለዜጎች በፍትሃዊነት ማዳረስ ከመብትነቱ ባሻገር ለእድገት ወሳኝ መሆኑን እንደመቀመጡ በተለያዩ ምክንያቶች የትምህርት ዕድል ላላገኙና ልዩ ፍላጎት ላላቸው ህፃናትና ወጣቶች ልዩ ድጋፍ ማድረግ አስፈላጊ በመሆኑ የልዩ ፍላጎት ትምህርት ስትራቴጂ የትምህርት ፖሊሲው መርሆች መሰረት አድርጎ ተዘጋጅቷል። ከማደራጀቱ ቀጥሎ ነው መምህራንን የመቀበል ሰራተኞችን የመቀበል ስራዎች ከተሰሩ በኋላ ተማሪዎችን ወደ መቀበል ነው የመጣ ነው። እንደሚታወቀው በአብዛኛው ትምህርት ፖሊሲያችን እየተተቸ የነበረው የትምህርት ፍትሃዊነትን በአግባቡ አላሳካም በሚል ነው። ይሄ ማለት ከምን አንፃር ነው? ልዩ ፍላጎት ያላቸው ተማሪዎች በአግባቡ ያቀፈ የትምህርት ፖሊሲ ስላልነበረን ማለት ነው። ስለዚህ አሁን ይሄ ተቋም ሲመሰረት በተለይ አይነ ስውራን ተማሪዎች ራሳቸውም ሆነ ሀገርን መጥቀም የሚችሉበትን አቅም አውጥተው እንዳይጠቀሙ እንቅፋቶች ነበሩብን ማለት ነው። ስለዚህ ይሄንን ታሳቢ በማድረግ የተቋም ከተገነባ በኋላ ከየክልሉ አቅም ያላቸው ልጆች ተስፋ ያላቸው ልጆች መማር የሚፈልጉ ልጆችን መርጦ ወደዚህ ማምጣትና ወደ ትምህርት ስርዓቱ አስፈላጊ የሆኑ ፋሲሊቲዎችን አሟልቶ ትምህርትን መስጠት ትልቅ ዋጋ የተከፈለበትና እውቅና ሊሰጠውም የሚገባ ጉዳይ ነው። እንደማንኛውም ሌላ ትምህርት ቤት የሚታይ አይደለም። በጣም በጥንቃቄ መያዝ ያለበት ጉዳይ ነው። ከምድረ ግቢው ጀምሮ ከሳሮቹ ከዛፎቹ ከህንጻው ሁሉንም ነገር በጥንቃቄ የሚያዝ ግቢ እስከሆነ ድረስ ያ እንዴት መቀጠል አለበት የሚለውን በጥንቃቄ እንሰራለን። ስለዚህ ተማሪዎቻችን ምናልባት እኛ ዩኒቨርሲቲም ስንማር ያላገኘናቸውን ፋሲሊቲዎች እዚህ እንዲያገኙ ነው የተደረገው። ከዛ ቀጥሎ ያው ተማሪዎቹ እንዴት መማር አለባቸው የሚለውን ከመምህራን ጋር ውይይትና ዲስከሽኖች ፈጥረናል። ያንን ከሰራም በኋላ ወደ መማር ማስተማሩ ነው የተገባው። ይህ ማለት ከምገባ ጋር ከመኝታ ጋር ከጤና ጋር ተያይዞ ምንም አይነት ስጋት እንዳይገባቸው 24 ሰዓት የሚሰራ ክሊኒክ በአቅራቢያቸው የሚገኙ እናቶች፣ ሞግዚቶች፣ ረዳቶች እንዲሁም መምህራን ደግሞ ቀደም ሲል ከተማ መስተዳድሩ ባወጣው ማስታወቂያ መሰረት የተሻሉ የሚባሉ መምህራንን በማሰባሰብ እንዲሁም አመራሩንም በዚህ ልክ በማምጣት የተሻለ ትምህርት ተቋም ውስጥ ለመስጠት እየተሞከረ ነው ያለው። በዚህም ደግሞ የመጡ መምህራንም ሰፖርቲቭ ስታፎችም እንዲሁም ተማሪዎችም በየጊዜው በሚሰጡን አስተያየት እርካታቸው በጣም የላቀ ነው ማለት ነው። ግቢው ለአይነ ስውራን ትምህርት ቤት የተዘጋጀ እንደመሆኑ መጠን በየትኛውም አቅጣጫ ብትሄዱ ግሪን ኤሪያ ነው። እንደዚሁም ደግሞ ለአይነ ስውራን ምቹ ስለሆነ ማለት ነው ኬናቸውን በአግባቡ እየተጠቀሙ የፈለጉበት ከክፍል ወደ ላይብረሪ ወደ መኝታ ክፍላቸው እንዲገቡ የተደረገበት አሰራር ነው ማለት ነው የተሰራው። በሁለተኛ ደረጃ ደግሞ ጤና ጣቢያው እዚህ ዋን ስቶፕ ሰርቪስ ነው የሚሰጠው ማለት ነው። ሁሉም ምርመራውም የተለያዩ የቼኪንግ ስራዎችን በዚሁ ይካሄዳል ማለት ነው። ዶርሚተሪያቸው ደግሞ የተማሪዎቹ የሴትና የወንድ በተለየ መልኩ ሞግዚቶች ተቀጥረውላቸው
በእያንዳንዱ ዶርም ውስጥ አንዳንድ ሞግዚት አጽድቶ አንጥፎ ልጆችን አለባብሶ ዩኒፎርም ከቀየሩ በኋላ ወደ ምግብ መተው ምግብ ተመግበው ወደ ክፍል እስኪደርሱ ድረስ ትብብር የሚያደርግላቸው አንዳንድ ሞግዚት አለ ማለት ነው። ይሄ ሞግዚት 24 ሰዓት ነው አብሯቸው ነው። ለልጆቹ ዝርዝር እንደደረሰን የክልሎችን ስብጥር ነው የሰራነው። ይህ ማለት ሁሉም ክልሎች በአንድ ክፍል ውስጥ ተወክለው ወይም በአንድ ማደሪያ ውስጥ ተወክለው እንዲቀመጡ ነው እየሰራነውና እንዳያችሁት አንዱ ዶርም ውስጥ 14 አንዱ ዶርም ውስጥ 12 ተማሪ የሚይዝ ነው ያለው ማደሪያ ክፍልና ያንን ክፍል በሙሉ የብሔር ስብጥሩን ሰርተናል። እናንተም ታዝባችኋል ብዬ አስባለሁ በር ላይ የተለጠፈ ዝርዝርም ስላለ። ስለዚህ ከየትኛውም ክልል የመጣ ተማሪ አንዱ ዶርም ውስጥ እንዲገናኝ አድርገን ቢያንስ ሰላምታ መለዋወጥን እንዲማሩ የቋንቋ ልውውጥ የባህል ልውውጥ ትውውቅ እንዲያደርጉ አድርገን ነው እንጂ እና ምደባውን የሰራነው ልጆቹም ሲመጡ ወደዛ ለማስገባት አልቸገረንም። ኦሪንቴሽንም ስንሰጥ ለተማሪዎቹ በዛ ልክ ነው የሰጠነው። ስለዚህ ተማሪዎቹም ደስተኛ ሆኑ። ኢቭን አሁን እንኳን 2-3 ቋንቋ መናገር የጀመሩ ልጆች አሉ። በተጨማሪ ደግሞ እዚህ የአመጋገብን በሚመለከት ሁሉም አመጋገብ እንዳልኩት የሴት የወንድ የተለየ ነው። ነገር ግን ግብአትን ደግሞ ራሱ ከጀርባ በኩል የአትክልት የፍራፍሬዎች እነዚህ በተለይ ጤናን ከመጠበቅ አንፃር ፍሬሽ ምግቦችን እንዲመገቡ ከማድረግ አንፃር የጓሮ አትክልቶችን እንዲመገቡ ራሱን የቻለ ያንንም የሚመራው አካል አለ። በዚህ ዘርፍ ሆኖ ራሱ ምን ጊዜ ይደርሳል የትኛው አትክልት በየትኛው ወቅት ይደርሳል የሚለውን ራሱ ተቆጣጥሮ ግብአት የሚያደርጋል ማለት ነው ለካፌው። ሁሉንም ብሔር ብሔረሰቦች ባህል ቋንቋ እንዲያውቁ እንዲረዱ ለማድረግ ነው እየሰራን ያለነው። ይሄ ምናልባት በተለያየ አካባቢ የሚታየውን የመገፋፋት ፖለቲካንም እንዲያቆሙ ትልቅ ስራ እዚህ ጋር እየሰራን ያለነው። አሁን እያየን ያለነው በጣም ፍቅር በጣም መቻቻል ውህደት እያየን ያለነውና ትልቅ ስራ እየተሰራ እንደሆነ በዚሁ አጋጣሚ መንገር ፈልጋለሁ። ከግብአት አንፃር የብሬል ወረቀት ምንም አይነት እጥረት የለብንም። ስሌት ስላይለስ ሰተናቸዋል፣ ኦርካም ሰተናቸዋል ለልጆቹ የሚሄዱበትን አብዛኛው ምናልባት ዱላ ይዘው የመጡት ለመምራት ምቹ ያልሆኑ ነገሮችን ይዘው የመጡት ለመራመድ የሚቸግራቸው መሬቱን ለመርገጥ የሚፈሩ በርካታ ልጆች ነበሩ። እነዚህንም የሞቢሊቲ ስልጠና ከሰጠን በኋላ ኬን እየሰጠን ራሳቸው እንዲለማመዱ ግቢውን እንዲያውቁት ቪዥዋላይዝድ እንዲያደርጉት የማድረግ ስራ ነው የሰራነው። እያንዳንዱ ክትትል ይደረጋል። ክፍለ ጊዜም ብቻ ሳይሆን እያንዳንዱ ሙሉ ስራዎች የሶስቱም አይነት ዘርፍ ስራዎች ክትትል ይደረጋል። ማታ ግንኙነት አለን። በግንኙነቱ ቢያንስ እየገመገመን በ15 ቀን አንድ ጊዜ እንደዚህ እየገመገመን እንሄዳለን። ተማሪዎቻችን በመማር ማስተማሩ በሁሉም ሰብጀክት ያሉ መምህራኖች በሚያስተምሩበት ወቅት የክፍል ጥምርታው አንድ ክፍል 15 ተማሪ ብቻ ነው የሚማርበት ማለት ነው። ይሄ እንግዲህ የትምህርት ጥራትን ከማረጋገጥ አንፃር የራሱ የሆነ ድርሻ ስለሚወጣ አይነ ስውር ከመሆናቸው ጋር ተያይዞ በአንድ ክፍል ውስጥ ከ15 በላይ አይገባም ማለት ነው። ብሬል ችሎ ብሬል ላይ የፈለገውን ነገር ማስፈር የሚችል ተማሪ እንዳለ ሁሉ ብሬል ነክቶ ማያቅ ማንበብ የማይችል በብሬል በድምጽ ብቻ ሲማር የነበረ ተማሪ ገጥሞናል። ይሄንን ጋፕ ለመለየት መጀመሪያ አሰስ ስናደርግ ተማሪዎቹን ለየናቸውና የተለዩ ተማሪዎች ብሬል ማያቁ ማንበብም መጻፍም ማያቁ ልጆች ለይተን ትሬኒንግ ነው ቀድመን መስጠት የጀመርነው። ከትምህርት ሰዓት ውጪ ከመደበኛው ትምህርት ሰዓት ውጪ ፕሮግራምን በማመቻቸት ብሬል የሚችሉ መምህራንን በመጠቀም የብሬል ስልጠና አድርገናል። ይሄንን ስልጠና በአግባቡ ከወሰዱ በኋላ የመጀመሪያ ያደረግነው ምንድነው መቻላቸውን ብሬል መጻፍ መቻላቸውን ካረጋገጥን በኋላ የመጀመሪያው ፈተና በብሬል እንዲሰጠን ያደረግነው። ብርሃን አይነ ስውራን አዳሪ ሁለተኛ ደረጃ ትምህርት ቤት በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነትና በክብርት ቀዳማዊ እመቤት ዝናሽ ታያቸው ብርቱ ድጋፍና ክትትል በአዲስ አበባ ከተማ አስተዳደር 41000 ካሬ መሬት አቅራቢነት በልዩ ሁኔታ ተገንብቶ ግንቦት 2016 ዓ.ም ተመርቆ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ እንዲያስተዳድረው የተወሰነ ሲሆን አዳሪ ትምህርት ቤቱ የመማሪያና አስተዳደራዊ ህንጻዎችን ጨምሮ አጠቃላይ 12 ህንጻዎች ያሉት ሲሆን በውስጣቸው 24 መማሪያ ክፍሎች፣
24 መኝታ ቤቶች፣ 12 መኖሪያ ቤቶች፣ ቤተ መጻሕፍት፣ የጂም አገልግሎት ክፍል፣ የኮምፒውተር ስልጠና ማዕከል፣ ሁለገብ አዳራሽ፣ የሰርቶ ማሳያ ክፍሎች እንዲሁም የተለያዩ አስተዳደራዊ ቢሮዎችን አካቶ ደረጃውን በጠበቀ ሁኔታ በክብርት ሼክ ፋጡማ ቢንት በተገኘ የገንዘብ ድጋፍ በ12 ሚሊዮን ዶላር የተገነባ ትምህርት ቤት ነው። የማለዳ ጮራ ዛሬ ተከፈተ የጨለማ መስኮት ለኛ ቀን ሊያወጣ ብርሃን ትምህርት ቤት ያኔ ለዘመናት ስንማር በችግር ነገራችን ታይቶ ታወጣን እግዚአብሔር አንድ ደስ የሚያሰኛለ ቆንጆ ዜና ለነ ቀዳማዊት ሕይወት በርቷልና በእውቀት ፋብሪካ አእምሯችን ሰፍቶ ትምህርት ቤታችን ይታይልን ጎልቶ ዘር ቀለም ሳትለይ ሁሉንም አቅፋለች የተጨነቁትን ልብ አሳርፋለች የእውቀት ጎዳና የነጻነት አርማ ለኛ ለመገንባት የኢትዮጵያን ማማ እንደ ሻማ ቀልጦ ብርሃንን ለሰጡን ለልጆቻችን ምስጋና ማነሰ ግጥም ባይገልጻቸው የነሱን ውለታ ትንሽ ስናወራው ተሰማን እፎይታ ግጥም ባይገልጸውም የነሱን ውለታ ትንሽ ስናወራ ተሰማን እፎይታ ብርሃን ትምህርት ቤት ዙሪያው ክብ አበባ ዙሪያው ክብ አበባ እንዴት ያስደስታል ወደ ውስጥ ገባ ወደ ውስጥ ገባ የኛ ትምህርት ቤት ትልቅ አልገባልን ትልቅ አልገባልን ዛሬን አስተምሮን ለነገ ሊያበቃን ለነገ ሊያበቃን የዓለም ዘመናዊ ቤት የዓለም ዘመናዊ ቤት ብርሃን ትምህርት ቤት የዓለም ዘመናዊ ቤት የዓለም ዘመናዊ ቤት ብርሃን ትምህርት ቤት አዳሪ ትምህርት ቤቱ ከተለያዩ የሀገሪቷ ክፍሎች ለመጡ አይነ ስውራን ተማሪዎች ምቹ በሆነ ምድረ ግቢ ደረጃውን የጠበቀ ትምህርት ለመስጠት እንደመከፈቱ በትምህርት ቤቱ የመማር ዕድል ያገኙ ተማሪዎች ብርሃን አይነ ስውራን አዳሪ ሁለተኛ ደረጃ ትምህርት ቤት ያላቸውን ቆይታ ቀድሞ ካሳለፉት ጋር እያነጻጸሩ አስተያየታቸውን ሰጥተዋል። እዚህ መጣ ደግሞ በጣም ደስ የሚል ነገር አግኝቻለሁ። እንደ ጎጆ ወጭነታቸው መጠን በጣም አሪፍ ነገር ነው ያመጡት። እኔ አይመስሉኝም ሲጀመር የቆየ ትምህርት ቤት ነው የሚመስለው እንዳቋኑ ማለት ነው። አይ በኋላ ላይ ሲጨርሱ እዚህ ትምህርት ቤት እንዳለው ትነግሩኛላችሁ ግን እኔ አሜሪካ መስሎኛል እያልኳቸው ነበር። ሰባት ያለው ግን ያው እንደሚታወቀው ብዙ ቻሌንጆች ነበሩ በጣም ብዙ ችግሮች ይኖራሉ ማለትም ለመጻፊያ የማቴሪያል አገልግሎቶችን መቸገር ምናምን አይነት ነገሮች ነበሩ በሚያነሳው ምናምን እንደው በዚህ ደረጃ ራስ እንትን ያለው በቤተሰብና በጓደኞች እርዳታ ነው ለኔ ማለት ነው። ምክንያቱም ክላስ ውስጥ ምናምን በጣም ነበር ያነቡልኝ ሰፖርት ምናምን ያረጉኝ የነበረው ማለት እንጂ የተለየ መጻፍት ምናምን ልዩ ነገሮች አልነበሩም ማለት። እዚህ ትምህርት ቤት ከመጣን በኋላ ደግሞ ምንም ያላገኘነው ነገር አለ ማለት አይቻልም። ሁሉም ነገር ከትምህርቱ ጀምሮ እስከ አገልግሎቱ ድረስ ያለውን ብንመለከት ሁሉም ነገር በቃ እንጃ አላቅም በቃ እስከ ብሬል ስልጠና ድረስ ኢቭን ብሬል ለማይችሉ ልጆች ራሱ የብሬል ስልጠና ከሰዓት በኋላ አዘጋጅተው እያሰነጠሏቸው ይገኛሉ ማለት ነው። አይናሞች ጋር ተደባልቄ ነው መማረው እነሱ ጋር ስንማር አንዳንዶቹ መምህራኖች ምንም አይመቹ በተለይ ለኛ ያላቸው አስተያየት ጭራሽ ፈተና ስንፈተን ራሳችን ባንፈትናችሁ ቢሆን ኖሮ ማርኩን ራሱ አንይዝላችሁ ምን ነበር ምክንያቱም እኛ ውጤቱን ሰርተን ስንደፍን ከ10 10ን ስናገኝ ይሄ እነሱ ናቸው የሰሩት እስከሚሉ ድረስ ነው የሚደነቁት ማለት ነው። እዚህ ግቢ ስገባ እንዴት ደስ እንዳለኝ እኔ በቃ ስኮላር ያገኘው ያህል ደስ ያለኝ ማለት ነው። ከናቴና ከአባቴ በላይ ነው ለኔ ሆኖልኝ ማለት ነው። እነሱ መምህራኖቻችን ለኛ ልዩ ፍቅር አላቸው። ያልገባንን ነገር ይጠይቁናል። ስንጨነቅ ቀርቦ ይጠይቁናል። ምንድነው ያስጨነቃችሁ አትጨናነቁ ብሎ ምክር ይለግሱናል። በቃ እንደ ማንኛውም ሰው ቀርቦን ያናግሩናል። ከጓደኛ ይልቅ እነሱ ቀርቦን ያናግሩናል ማለት ነው። 9ና 10 11 እዛ በማርም ያው ትንሽ አስቸጋሪ ሆኖ ነው ያሳለፍነው። መጽሐፍቶችን የማግኘት አክሰሶች እንደዚህ ተሟልቶ ደግሞ የመማር አንዳንድ ነገሮች ችግር አሉበት። በሚያስተምሩበት ክፍለ ጊዜ ያ የሚጽፈውን በድምጹ እያወራ ነው እዛ ላይ የሚጽፈው ድምጹን እየሰማን ነው ኖት የምንጽፈው በብሬል ማለት ነው። እንዲያ ያደረግን ራሳችን በራሳችን ያገዝን ነው እንጂ ምንም በቃ በትምህርት ቤቱና በመንግስት ቢሮዎች በዛ ዙሪያ የተለየ ምንም እገዛ የለም ማለት ይቻላል።
በዚህ ትምህርት ቤት ውስጥ ያገኘን ካለናቸው አገልግሎቶች እንደተጠቀስክልን የመኝታ አገልግሎት እውነት ለመናገር ያህል የእናት ቤት እንዳለው ነው እንጂ የሚሰማኝ ኢቭን ከክላስ በኋላ ራሱ አሁን እኛ 12ኛ ክፍል ተማሪዎች ነን እና ናሽናል ኤግዛም ተፈታኝ እንደመሆናችን መጠን ራሱ ለየት ያለ ድጋፍ እየሰጡን ጥያቄዎችን እያሰሩን ይገኛሉ ማለት ክላስ ውስጥ ራሱ ማለት ነው። እንደገና ደግሞ እዚህ ዶርምን በተመለከተ ደግሞ ጽዳቱን ብንመለከት አልጋውን ብንመለከት ምንም የሚወጣለት ነገር የለም። በተጨማሪም ደግሞ የሞግዚቶችን እንክብካቤ እንጃ እኔ በጭራሽ እንደዚህ አይነት ትምህርት ቤት አይቼም አላቅም አልጠበቅኩምም ማለት ነው። አዳሪ ትምህርት ቤት ከዚህ በፊት ተምሬያለሁ እንደነገርካችሁ፣ ግን እንደዚህ አይነት ነገር የለም። በቃ ምንም እኔ እንጃ ምንም የሚወጣለት ነገር የለም ማለት ይቻላል ትምህርት ቤቱ ማለት ነው። ከዚህም በፊት የነበርኩበትና ያውን ያለውበትን ሳየው በጣም ያስደንቀኛል። እንዴት ነው ስል በፊት የሰውን ድምጽ እየሰማን ነው ስንማር፣ ፈተና ራሱ ለብቻ ነው የሚነበብልን። ሲነበብልን ድምጽ እየሰማን ነው የምንመልሰው ብሬል እየቻልን ማለት ነው። እዚህ ደግሞ ስንመጣ ብሬል ሲነበብልን ድምጽን እየሰማን በራሳችን በብሬል እንመልሳለን መልሱን ማለት ነው። በጣም ደስ ያለኝ ደግሞ ከምንም በላይ ክሊኒኩ ቅርብ መሆኑ በቃ ምክንያቱም አጠገብህ በቃ ሁሉ ነገር ይሆናል። በዛ ላይ ደግሞ እነሱ የፈለከውን ነገር ባላቸው አቅም በቻሉት መጠን ያደርጉልሃል። በቃ እኔ ልዩ ትምህርት ቤት ነው ለኔ። ምግብ ቤት ዙሪያ ሊኖር ይችላል እውነት መልካም ሼፍነታቸው በተመሰገነላቸው ሼፎች ጭምር ነው ይሄንን አገልግሎት እያገኘን ያለነው። ትምህርት ቤትም የመምህራኖች እየመጡ ይጎበኙናል። እዛ ወረድ ብለውም ደግሞ ወጥ እየጨለፉ እውነት ለነገር ያለ በጣም የሚመሰገኑ ናቸው። ወጥ መጨለፍ የአስተናጋጅ ሆኖ ሳለ እዛው ጭምር መጥተው ያገዙን እዛው ጭምር በዛ ከኛ ጋር ሆነው በልተን ከዛ እስክንወጣ ድረስ በቃ ከኛ ጋር ውሃ ያመጡልን ወደ እጅ መታጠቢያ ስፍራ እየወሰዱን። ይሄ ትምህርት ቤት ትንሿ ኢትዮጵያ ናት በነገራችን ላይ ትንሿ ኢትዮጵያ። ምክንያቱም በአማት በጣም ብዙ ብሔር ብሔረሰብ ነው የተሰበሰበበት እና አንዱ ለአንዱ ያለው ድጋፍ ይሄ የኔ እንትን ነው ይሄ የኔ እንትን ነው ምናምን ሳይባባል ሁሉም ተደጋግፎ የሚኖርበት ነገር በጣም ደስ ይለኛል። እኔ አንዳንዴ ቁጭ ብዬ አስባለሁና አይ ፈጣሪ ማል በቃ ለኔ ሲለኝ ነገር ይፈጠረው ምናምን ብዬ አስባለሁ። በጣም ደስ የሚል ነገር ነው በጣም ማለት ነው። ሊገለጽ አይችልም። በቃ እቺ የኔ ጓደኛ ናት፣ ይሄ የኔ ብሔር ነው፣ ይሄ የኔ ሃይማኖት ነው የሚል ልዩነት የለም። ትንሿ ኢትዮጵያ ነው ለማለት ሁላ ይከብዳል። ትልቋን ኢትዮጵያ አገኘን ማለት እንችላለን ማለት አንዱ የአንዱን ቋንቋ ሲማር ትመለከታለ። ባህል ሼር ይደራረጋሉ ምናምን። እኛ አካባቢ እንደዚህ አይነት ባህል አለ። እኛ አካባቢ ኢትዮጵያ እንደምናውቃት በጣም ልዩ ልዩ ባህል ያላት ሀገር እንደመሆኗ መጠን በቃ ሀገር እስከመተዋወቅ ድረስ እንደዚህ እኛ አካባቢ እኮ እንደዚህ አይነት ነገር ነው ያለው የሚባል ነገር ቋንቋ ኦሮምኛ የሚችለው ትግርኛ ይማራል፣ ትግርኛ የሚችለው ደግሞ ኦሮምኛ ይማራል እና በጣም ለየት ያለ ነገር ነው ያለው። ያስረሳል ዘመድህን ራሱ ማለት ነው። በቃ አንተ ያለውትማ ከዘመዶቼ ጋር ነው ምንም አይነት ልዩነት የለውም እኮ በቃ ምናምን ብለህ ታስባለህ። በጣም የምግቡ መመቸት ያልጋው መመቸት ተራራይ ባልጋ ላይ ነው የምተኛው እኔ ሻሸመኔ ያለው እዚህ ሰውን ግን ግርም ምን ያለኝ መጥቼ ቁጭ ስልበት እንዴት ነው ይሄ ነገር ምናምን ስላቸው እንደዚህ አይነት አልጋ ነው ያላችሁ ምናምን አሉ። የዶርሙ ጽዳት ምናምን ልዩ ነው። እንደዚህ አይነት ቤት ያለ ብዬ አላስብም ነበር። አሁን መጥቼ ክፍል ውስጥ ሳስተምር ያገኘሁት ነገር ግን እንደውም በማስተማር ኤክስፒሪየንሴ እስካሁን ድረስ በዚህ ልክ ኢነርጄቲክ ሆኖ የሚማር ተማሪ ለትምህርት ጉጉት ኖሮት የሚማር ተማሪ ነው። ተማሪዎቹ ለትምህርት ያላቸው ፍላጎት አቀባበላቸው የማዳመጥ ኪላቸው በጣም ከፍተኛ ነው እና ብዙም የሚያደክሙ አይደል። በተለይ ማዳመጥ የሚባለው ኪል እዚህ ለማስተማር በጣም ቀላል ነው። ተማሪዎች ጥሩ አድማጭ ናቸው። ከዛም ባሻገር ያላቸው ዳራዊ ዕውቀት አሁን ላይ እንደ ግብአት ነው ላንተም የሚያግዝ ከምንም ከዜሮ አይደለም የምትነሳ። ያሉት መምህራን በጣም ኢነርጄቲክ ናቸው። ልጆቹን ለማገዝ ልጆቹን ለማብቃት ከጧት እስከ ማታ ድረስ ያለውን ስራ በትብብር በተቻለ አቅም እያስተማርን ነው ያለነው ሁላችንም። በተለይ በቋንቋ በኩል እንዳያችኋቸው ስነ ጽሁፍ ላይ ልጆቹ በጣም ፍላጎትም አላቸው ተሰጥኦም አላቸው። ስለዚህ እነዛ ነገሮች ትምህርቱን ለመስጠት ምቹ ናቸው። ወየው የጫጫ ታክሲ መጥቶ ተሳፈርኩ። ለምን እንደሆነ ባላውቅም አብዛኛው የታክሲ ረዳት ድምጹ ሸካራ ነው። አንዳንዴ ሳስበው ጉሮሯቸው የተሰራው ከኮረኮንች መንገድ ሳይሆን አይቀርም። ታክሲ ውስጥ ከገባው በኋላ ከጎኔ የተቀመጠው ሰውዬ ትከሻዬን መታ እያደረገ
እየተማርክ ነው እንዴ አለኝ። አዎ የ8ኛ ክፍል ተማሪ ነኝ አልኩት በፈገግታ። በርታ እናንተ አይነ ስውራን ልበ ብርሃን ናችሁ፣ የሚያቅታችሁ አንዳችም ነገር የለም፣ ሁሉን ነገር ከኛ በላይ ታከናውናላችሁ ሲለኝ ውስጤን ሞቅ ብሎት ሌላም እንዲያወራ ፈልጌ ነው ብለህ ነው አልኩት። ምን ይጠየቃል በትምህርት ሰቃይ ናችሁ፣ ከተማዋን ብቻችሁን ትሽከረከሩባታላችሁ ብሎ ሊቀጥል ሲል አንድ ከረጅም ቀጭን ተሳፋሪ ምን እሱ ብቻ በሰማቸው ልባቸው ብቻ ሳይሆን ድምጻቸውም ጉሮሯቸውም ብርሃን ነው። ይርዳው ጤናው ሲዘፍን ሰምተው አታውቅም? ወፍ ያራግፋል በስመ አብ ዘማሪውን ራሱ ዳንሰኛ ያደርገዋል አለ በራስ መተማመን። እሱማ አይነ ስውራን ብር ራሱ በአፍንጫቸው እያሸተቱ ይለያሉ አለ አንድ ከፊት ለፊታችን የተቀመጠ ጎልማሳ። ሁሉም ሰው ውሸት ነው እያለ አጉረመረመ። አሄሄ የማይመስል ነገር አለች አንዷ ተሳፋሪ። ሰውየው ለማረጋገጥ ፈልጎ አይደለም እንዴ አለኝ። ይህን ያክል ተከራክሮልኝ ላሳፍረው አልፈለኩም። እውነት ነው አልኩት። እስቲ ለምሳሌ ይችን ብር በአፍንጫሽ ተስንት እንደሆነች ንገራቸው ብሎ እጁን ወደ ኪሱ ሰደደ። አሁን ነው ጉዱ አልኩኝ በልቤ። ወደዚህ ስቀላቀል በነገራችን ላይ በጣም በኢንተረስት ነው የመጣሁት። እንግዲህ አይነ ስውራንን ማስተማር እኛ የተማርንበት እኛ ያሳለፍነው ህይወት አለ። ቀደም ሲል የዛሬ 20-30 ዓመት በፊት ምቹ ነገሮች አልነበሩ። አይነ ስውራን የተማርንበት በጣም ምቹ ባልነበረበት ማቴሪያል ባልተሟላበት በራሳችን ጥረት ብቻ እዚህ የደረስንበት ነው። አሁን ደግሞ እዚህ ተማሪዎች አዳሪ ትምህርት ቤት ተከፈተላቸው ሲባል እነዚህ ልጆች ለማገዝ ምን ማድረግ አለብኝ? እኔ ያሳለፍኩትን ህይወት እንዴት አድርጌ ነው ለነዚህ ተማሪዎች ማሳየት ያለብኝ? እንዴትስ ማለፍ አለባቸው? እንዴትስ ማገዝ ይገባኛል የሚል ተነሳሽነት ኖሮኝ ወደዚህ ተቀላቅዬ አሁን በጣም በጥሩ ሁኔታ ላይ በመችለው መልኩ እያገዝኳቸው ነው። እኔ እንጃለኝ ፍቅርሽ ባይኔ ላይ ዞረብኝ። እኔ እንጃለኝ ፍቅርሽ ባይኔ ላይ ዞረብኝ። ኧረ እኔስ እንጃለኝ ናድረን ስንውል ስንኖር አንድ ላይ ናንቺ ብቻ ነበርሽ የኔ ነፍሴ በላይ መሄድ ለማሰብሽ ጥርጥር ሳይገባኝ ሳላውቅሽ መኖሬ እያደረ አስከፋኝ። ተይ ቀኑ መዋስ ብርሃን አይነ ስውራን አዳሪ ሁለተኛ ደረጃ ትምህርት ቤት የአይነ ስውራን ተማሪዎችን ፍላጎት መሰረት አድርጎ ለዋና ርዕሰ መምህር ተጠሪ በሆኑ 3 ምክትል ርዕሳነ መምህራን በሚመራ መዋቅር የተደራጀ ሲሆን እነዚህም የአካዳሚክ ዘርፍ ምክትል ርዕሰ መምህር፣ የአስተዳደርና ፋይናንስ ምክትል ርዕሰ መምህርና የተማሪዎች አገልግሎትና ምድረ ግቢ ውበት ምክትል ርዕሰ መምህር ሲሆኑ ሶስቱም ዘርፎች የተለያዩ ተግባርና ኃላፊነት አላቸው። ምሽት 6 ሰዓት ላይ የባላንዶር ሽልማት ስነ ስርዓት ተደርጎ ነበረ። ያው ብዙ ሰዎች የጠበቁት እንግዲህ ቪኒሺየስ ጁኒየር ነበረ። ከዚህ ውጪ ደግሞ በሌሎቹ እነ ዳኒ ካርቫሃልን ቢሊንጋም እንጠብቆ ነበር። ያው እንግዲህ ባልተጠበቀ ስፓኒሻዊው የመሃል መስመር ተጫዋች ሮድሪ ዋንጫውን ከፍ ማድረግ ችሏል ማለት ነው። ያው ሮድሪ ትላንትና ማታ በክራንች ነው ወደ ሽልማቱ የገባው። ሮድሪ ለቢዳቴ ማአውን ፕሬሱ ያካወለ ማቴ ወን ከማቱ በእንደኛ አጣ እየን ጋፈ ነምኒ ቶኮ ሀርከ ነመተሩ ያኢ ገዳ ሁንዲ ጉማ እትሙሩ ዮ ፊጠቹ
gochuu fedhe waan hojjete balaa achi jabbaa bukkuun mana waataa galaa achi jabbaa bukkuun mana jilaa gala lammii fi gosa isaa waan dhabee gaafatee akkuma ta'e gaafuma baafate gaaf guguna gadaatti rifeensa haadate akkuma nama kamuu mirga guutuu qabaa jirutti deebi'ee jireenya jalqaba. ከባህር ውስጥ ጎርጉሮ ወጣው በተከታታይ ያንዳንዱን ባህሪያት እየፈለገ ከየስርቻዎቹ ሲያወጣ ፍቅር የተባለው የሰው ልጅ ባህሪ ምንም ሊገኘው አልቻለም። በፍለጋው ተሰላችቶ ለማቆም በተቃረበበት ጊዜ ምቀኝነት የተባለው የሰው ልጅ ወደ እብደት ጠጋ ብሎ ፍቅር እኮ የተደበቀው ከጽጌረዳው ስር ነው ብሎ ነገረው። ከዛም እብደት እያበደ ሄዶ ከጽጌረዳው ስር ሲቆምበት ፍቅር እሪ ብሎ ጮኸ። ለካስ የጽጌረዳዎቹ ሾህ ከሁለቱም አይኑ ተሰክተው አይኖቹን ደንቁለው አፍርጠዋቸው ኑሯል። ከዚያን ጊዜ ጀምሮ ፍቅር አይነ ስውር ሆነ። በጩኸቱ ተደናግጦ እግዚአብሔር መጥቶ ብርሃን አይነ ስውራን አዳሪ ሁለተኛ ደረጃ ትምህርት ቤት በመማር ላይ የሚገኙ አይነ ስውራን ተማሪዎች በትምህርት ቤቱ በሚሰጣቸው መደበኛ ትምህርት ውጤታማ እንዲሆኑ የተለያዩ አጋዥ የመማሪያ ቁሳቁሶች ድጋፍ ያገኙ በመሆኑ ትምህርታቸውን ያለምንም ችግር በመከታተል ላይ መሆናቸውን ገልጸው በተቋሙ ከሚያገኙት የመኝታና የምግብ አገልግሎት በተጨማሪ እንደየተሰጧቸው ችሎታቸውን የሚያዳብሩበት እድል እንደተመቻቸላቸው ይናገራሉ። ሚኒ ሚዲያ ላይ ተሰጧችን እንድናቀርብ የሚያደርጉት ጥረት ሳናውጣ ስንቀራሱ እንዴት እንደዛ ሊሆን ይችላል? እናንተ እኮ ብዙ ትችላላችሁ። ከኛ በላይ ሲጀመር እነሱ ስለኛ ያውቃሉ ማለት ይችላል። በቃ ህልሜን ነው እየኖርኩ ያለው ብዬ ነው ማስበው። ጋዜጠኝነት ነው እኔ ፍላጎት ማለት ነው። በዚህ ጋዜጠኝነት ፍላጎቴ ላይ ከዚህ በፊት አሁን ቀደም ማለት በተጠቀስኩልህ ወደ ክልል ከተሞች አሁንም ከመጣሁበት ትምህርት ቤት ላይ እንደዚህ አይነት ተሰጥኦዬን እንዲ ብዬ እንዳሳይ ወይም ደግሞ እዚህ ተማሪዎች ፊት በመቅረብ ታለንቴን እንዳሳይ ምንም ያልምቾት ወይንም ደግሞ የተመቻቸ ነገር የለም። እዚህ ስንገባ ደግሞ የተለያዩ ክበቦች ተፈጥረው አሁን ለምሳሌ ከዚህ ውስጥ ሚኒ ሚዲያ ድምጻችንን ያለን ታለንታችንን ገምግመው አይተው ሞርደው ለዛ ሁሉ አስተካክለው ቀርጸው ለትምህርት ቤቱ ያበቁናል። እኛም ደግሞ ያለንን ታለንት ማድረግ የምንችለውን በውስጣችን ያለውን ታለንት በዛ ላይ እናቀርባለን። በቃ ባጭሩ ትምህርት ቤቱ ይሄንን ሁሉ ለማድረግ ከኛ ጋራ እኛን ለማቅናት እኛን ለማበረታታት በዚህ ነገር ላይ እየሰራ ያለ ትምህርት ቤት ነው። እንሰራ ከማንም በላይ እንደምንችል ይነግሩናል። እኛ ደግሞ እሱን ተስፋ አድርገን የነገ ህልማችንን ለማሳካት የተከፈተልንን በር ሳይዘጋ ቶሎ ሾልከን ለመውጣት እናስባለን። ብርሃን አዳሪ የአይነ ስውራን አዳሪ ሁለተኛ ደረጃ ትምህርት ቤት የተለያዩ የሀገሪቱ ክፍሎች መጥተው በመማር ላይ የሚገኙ አይነ ስውራን ተማሪዎች ትምህርታቸው ውጤታማ በመሆን ከራሳቸው አልፈው ለሀገሪቱ መትረፍ የሚችሉ ዜጎች እንዲሆኑ የትምህርት ቤቱ አመራሮች ከተለያዩ ባለድርሻ አካላት ጋር በመሆን በትኩረት እንደሚሰራ የትምህርት ቤቱ አመራሮች ጠቁመው የአዲስ አበባ ከተማ አስተዳደር ትምህርት ቢሮን ጨምሮ ድጋፍ በማድረግ ላይ ለሚገኙ የተለያዩ ተቋማትና ግለሰቦች ምስጋና አቅርበዋል። በቀዳማዊት እመቤት እና አብረዋት ለሰሩት ባልደረቦቿ ጠቅላላ እንደናንተና ብዬ ስማቸው እንዳልገልጽ አላውቀውም። ስለዚህ በቃ አብረዋት ለሰሩ ጠቅላላ ምስጋናውን አቀርባለሁ። ሲቀጥል እዚህ ላሉት ለኛ ርዕሰ መስተዳድሮች ጠቅላላ ሁሉንም አክዬ ምስጋና አቀርባለሁ። በመቀጠል መምህራኖችን ሞግዚቶችን እንዳለ አመሰግናለሁ። አንደኛ ሼካ ፋጡማን እንደገና ደግሞ ቀዳማዊት እመቤት ዝናሽ ታያቸውን እጅግ እናመሰግናለን። እሷን የደገፉ ሰፖርት ያደረጓትን ሰዎችንም እጅግ አድርጌ ከልቤ አመሰግናለሁ። ይሄን ትምህርት ቤት ስራ አስኪያጆቹን መምህራኖቹን ይሄን ሐሳብ አምጥተው እንኳን በዚህ ስፍራ ይሄን ትምህርት ቤት ቅርጽ አስቀምጠው ያኖሩልን ግለሰቦች በቅድሚያ ላመሰግን እፈልጋለሁ። ጀመረ ቀዳማዊት እመቤት ወይዘሮ ዝናሽ ታያቸውን ማመስገን እፈልጋለሁ። ምክንያቱም ይሄንን ሐሳብ አመንጭተው በእንጃ ትምህርት ቤት እንኳን ሊባል በማይችል ደረጃ ሙሉ የተሟላ አገልግሎት ሰጥተው እያስተማሩን ስለሆነ ይሄንን ትምህርት ቤት የመሰረቱት ወይዘሮ ዝናሽ ታያቸውና ጠቅላይ ሚኒስትራችንን ማመስገን እፈልጋለሁ። በመቀጠል ደግሞ የዚህ ትምህርት ቤት ርዕሰና ከማስተዳደሮቹ ጀምሮ ከርዕሰ መስተዳደሮች ጀምረው ያሉትን ሞግዚቶቻችን በተለይ ሌት ተቀን ሳይሉ ነው እየለፉልን ያሉት ማለት ነው። ሁሉንም
ነገር በቃ እንጃ ምንም ነገር እንዳይቸግረን አድርገው ነው እንትን እያሉን ያሉት እነሱን በጣም ማመስገን ፈልጋለሁ በተጨማሪም ደግሞ መምህራኖቻችን ምንም ነገር በቃ ምንም ነገር ብንጠይቃቸው ሳይታክታቸው ነው እየመለሱልን ያሉት ጥያቄዎችን ይጠይቁናል የሚኒ ሚዲያ አዘጋጆች ራሱ እንጃ በቃ ታለንታችንን የግድ እንድናወጣ ነው እየገፋፉን ያሉት ማለት ነው ስለዚህ እነሱን በጣም ማመስገን ፈልጋለሁ ምስራቸው manni barnoota qaroo dhabeeyyii bultii addaa sadarkaa lammaffaa birhaan gammachuu adda ta'e naasin dhageessisu gammachuu guddaatti dhagahama eeyye manni barnoota keenya erga hundeeffameeti kaasee barnoota qulqullina qabu barsiisota ga'umsi isaanii mirkanaa'een gargaaramuun dhaloota biyya dhaaluu fi barattoota qacalee oomishuu irratti kan argamu ta'uu isaa yennaasiniif ibsinu gammachuu guddaadhaan እውነት ነው አልኩት እስቲ ለምሳሌ ይችን ብር ባፍንጫሽ ተስንት እንደሆነች ንገራቸው ብሎ እጁን ወደ ኪሱ ሰደደ አሁን ነው ጉዱ አልኩኝ በልቤ ለነገሩ ጭላንጭል መሆኔ ትዝ አለኝ እናም ገና ከእጁ ላይ ሳለች ባይኔ የለየዋትን 50 ብር ባፍንጫዬ ያገላበጥኩ ካሸተትኳት በኋላ ይችማ 50 ብር ናት አልኩት ታክሲው በጭብጨባ ተናወጠ ተሳፋሪውም ብሪቱን ግንባሬ ላይ ለጠፈልኝ በዓለም ዋንጫ ፍጻሜ ላይ ለሀገሬ የማሸነፊያ ግብ ያስቆጠርኩ ያህል ተሰማኝ ማህበረሰባችን እንዲህ ነው ሲጥለህ አመድ ላይ ሲያነሳ ሰማይ ላይ አካሊ አይታክተው አብሮሽ መቆየትን ውዴ ውዴ የኔው ነሽ ስሜቴ ባይን የሚገባሽ ውዴ ውዴ የኔው ነሽ ጨዋታ ባይን የሚገባሽ ወሰን አልባው ፍቅርሽ ጠብቆኝ በስስት አድርጎኛልና መንገዴን እንዳልስት ላንኳኳለት ሁሉ ልቤ አይከፈትም እንኳን ሳካሌ ሐሳቤ አይሸፍትም የልቤ ንግስት አድርጌሻለሁ ውዴ ልሻለሁ